ሰላም የተወደዳችሁ የእግዚአብሔር ቤተሰቦች እንደምን አላችሁ? እግዚአብሔር ይመስገን። በያለሁበት ሁሉ እግዚአብሔር ቸርነቱንና ምሕረቱን አብዝቶልኝ ዛሬም በሕይወት አለሁ። በሕይወቴ የመኖሬ ምስጢር ከጥበቤ የተነሳ ከእውቀቴ የተነሳ ከሚመካው ከምድራዊ ነገር የተነሳ ሳይሆን ከምሕረቱና ከቸርነቱ የተነሳ ነው። በሚወጣበት በሚገባበት በሚመላለስበት ሁሉ ፊት ለፊቴ እየቀደመ ጋሻዬም ከለላዬ እየሆነልኝ ዛሬም በሕይወት እንድኖር እያገዘኝ እየረዳኝ ለወደፊትም ተስፋ የሚያደርገው ጌታችን ኢየሱስ ክርስቶስ ነውና ስሙ የተባረከ ይሁን። ኢየሱስ ክርስቶስ መስማት እንድንችል ሰው ጆሮ እስካለው ድረስ ምድር ላይ ያለውን ብዙ ነገሮችን ይሰማል። ስለዚህ እኛ ክርስቲያኖች እስከሆነ ድረስ መስማት አለብን። ኢየሱስ ክርስቶስን ብቻና ብቻ ነው። ስለዚህ ጌታ ኢየሱስ ክርስቶስን በሕይወታችን ዘመን ሁሉ እየሰማን እየተከተልን ትእዛዙንም እየፈጸምን እንድንኖር ጌታ ኢየሱስ ክርስቶስ ጸጋውን ያብዛልን። እሱን ለመስማት ወሳኝ ነገር ምንድነው ነው የሚባል ልቦናችን ነው። ልባችን ስንከፍት እሱን መስማት እንችላለን። ልባችን እሱን ለመስማት ክፍት ሲሆን ኢየሱስን መስማት እንችላለን። ለዛ ነው ሳሙኤል ባሪያ ይሰማል ተናገር ያለው። ለመስማት ልቦና መከፈት ግድ ነው። አንድ ሰው አንድን ነገር ለመስማት ልቡ ከሚሰማው ነገር ጋር መሆን አለበት። ስለዚህ እግዚአብሔርን ለመስማት ኢየሱስን ለመስማት በምንኖርበት ዘመን ሁሉ ልቦናችን ክፍት ማድረግ አለብን። በየዘመናቱ ኃያላን የተባሉ ሰዎች ቃሉ ሲነካቸው፣ ቃሉ ሲፈውሳቸው፣ ቃሉ ሲፈርዳቸው፣ ቃሉ ሲያጽናናቸው እናያለን። ስለዚህ እያንዳንዱም ሰው እግዚአብሔርን በሚሰማበት ሰዓት ፈውስ ያገኛል፣ እረፍት ያገኛል፣ እርካታ ያገኛል። ስለዚህ በተለያዩ ሰዎች ሕይወት አይተናል እግዚአብሔርን ሲሰሙ ሲፈውሱና ሲጽናኑ። ስለዚህ እኛም በምድር ላይ እስካለን ድረስ ኢየሱስን እየሰማን መኖር እንድንችል እግዚአብሔር ጸጋውን ያብዛልን። ቃሉን ሰምተን እውነተኛ የእሱ ደቀ መዝሙር መሆን እንድንችል። ብዙ ሰው ይሰማል፣ በሰማበት አይቆምም። ብዙ ሰው ይሰማል፣ ይረዳል፣ ከጊዜ በኋላ ይረሳል። ነገር ግን እኛ ክርስቲያን ሆነን በምድር ላይ እስካለን ድረስ መስማትም አለብን። የሰማውንም ደግሞ ደቀ መዛሙርት ሆነን እሱን እየተከተልን በሕይወታችን ዘመን መመላለስ አለብን። በሕይወታችን ዘመን ያለ ስጋት የምንኖረው እሱን ስንሰማ ነው። ያለ ፍርሃት የምንኖረው እሱን ስንሰማ ነው። ዳዊት በጎልያድ ፊት ላይ የቆመው እውቀት ኖሮ ጥበብ ኖሮ ልዩ የሆነ ነገር ኖሮ አይደለም፣ እግዚአብሔርን ሰምተው ነው። እግዚአብሔርን ሰምታ ስትኖር በምድር ላይ ሰው የሚፈራው ሰውን የሚያስፈራው ግዙፍ የተባለው በብዙ ተገምቶ የተቀመጠው አይቻልም ተብሎ የተደመደመው ነገር የሚቻለውና እግዚአብሔርን ስንሰማ ነው። ምድር ሊያስፈራ ይችላል፣ ሁኔታ ሊያስፈራ ይችላል፣ ብዙ የምንሰማው ነገር ሊያስፈራ ይችላል። ነገር ግን በምድራዊ ጆሮ የምንሰማ ከሆነ ምድራዊ ነገር የምንሰማ ከሆነ ያስፈራናል። ነገር ግን ኢየሱስን የምንሰማ ከሆነ ልቦናችን ኢየሱስን እየሰማ ከሆነ ምድር ላይ የሚኖረው የትኛውም ሁኔታዎች ሊያስፈሩን፣ ሊያሰጉን፣ ሊያናውጡን፣ ሊያቆሙን አይችሉም። ስለዚህ ዳዊት በጎልያድ ፊት ሲቆም ያለ ፍርሃት፣ ያለ ስጋት፣ ያለ መንቀጥቀጥ የቆመው በመንፈሳዊ እይታ ኢየሱስን ስለሰማ ነው። ወንድሜ ዛሬም እነግርሃለሁ፣ ምድር ላይ ያለ ፍርሃትና ያለ ስጋት ለመኖር ከፈለክ
ከምድራዊ ሁኔታ ጆሮህን አንስተህ ከምድራዊ ህይወት ዓይንህን አንስተህ ከምድራዊ ህይወት ልብህን አንስተህ ኢየሱስን መስማት ይሁንልህ። ኢየሱስን ስትሰማ በእረፍት ትኖራለህ። ኢየሱስን ስትሰማ ያለ ስጋት ትኖራለህ። ኢየሱስን ስትሰማ ያለ መንቀጥቀጥ ትኖራለህ። ስለዚህ በህይወታችን ዘመን ሁሉ እሱን እየሰማን እንድንኖር እግዚአብሔር ጸጋውን ያብዛልን። ሻሎም